ሰላም ሀጂዬ ሰላም። ዶሮ ይገዛሉ በ150 ብር። ምን 150 ብር ሆነ? ሻይ ወረሽኝ ነገር ገብቶ ለዛ ነው የቀነሰው። በሽታ ነው የሚሸጥልኝ። ለወረሽኝ ደግሞ 150 ብር ይበዛል። 50 ብር ነው የምከፍልህ። ሙርሽዳ ቢላ አምጪ 50 ብር። ኧረ 50 ብርማ አዋጣ። 50 ብሩንም እኔ ውኜ ነው። አንተ የታመመ ዶሮ ይዘህ እንደውም ይኸውልህ እያለከለከ ሊሞት ነው እንዴ? አዋው ሊሞት ነው። ኧረ ቶሎ ይረዱት። ምንድን ነው ማቻኮል? እንደውም ይኸውልህ በነፃ አዋጣሃል፣ ስጋውን እንካፈላለን። ጭራሽ በነፃ? እሺ ይሁን። ከመጀመሩ ነው ለናጅ በነፃ የሚያርደው። እኔ ሞኝ ነኝ በነፃ ማርድልህ? ናራጅ ደንቡ ነው ይከፈላል። 150 ብር ትከፍላለህ። እኔ ከፋይ ሆንኩኝ። ቢላውን ይስጡኝ፣ እንደውም እኔ ራሴ አርደዋል። እፍሬ በቅሏል፣ እየተቆረጥኩበት ነው። ተቆርጬ ሲጨርስ እስከዛ ትንፋሽ ስጠው። ተው ግን ኧረ ሊሞት ነው። ኧረ ይኸውልህ እሱ ስለታመመ ይሞታል ማለት አይደለም፣ ፈጣሪ ነው የሚገለው። እሺ አሁን ፈጣሪን እዚህ ጋር ምን አመጣው? አዝራኤል ሊቀድመን አይችልም? ይችላል እንዴ? ወይኔ ሞተ ሀጂ። አዝራኤል ቀደመን። እናንተ ብቻ ነው ያየነው እኮ። በቃ እንረዳውን። ከእርሶ ይጠበቃል። የበከተን ብላ ይላሉ። ተቃልድህ ነው። እንዴት በክ ትበላል ብለህ ታስባለህ? ኩስ ከሆነ ችግር የለውም የሚባልም ነገር ስለሰማው ነው እንጂ ኩስ ከሆነ ይቻላል የሚባል ነገር አለ? እዛ ከሆነማ በቃ ተካፍለን እንብላ። አየህ ልፈትንህ ነበር። የምን ትኩስ ነው የምታወራው? አሁን አይደል እንዴ ራሱ ድራሽ ወደ እኔ ያመጣኸው? ታመመ ዶሮ ይዘህ መጣህ። አሁን ደግሞ በከተን ብላያ። ለእናትህ ነው የምነግርህ። ለእናቴ እንዳይነግሯት። ዶሮውንም ደብቄ ነው ያመጣው። ትገለኛለህ። ጀመራም ሌባ እንደሆን ካውቄያለሁ። እንዳልነግርብህ ከፈለክ የመቃሚያ የለኝም። 200 ብር አምጣ። 200 ብር? ይኸው አተርፋለሁ ብሎ መጥቶ ተበላስ።